በዚህ ቪዲዮ ስለ CDSS አግሪመንት አጠቃቀም እንመለከታለን። CDSS ወይም ኮሚትድ ዲማንድ ሰፕላይ ሲስተም የጤና ተቋማት የሚያስፈልጋቸውን የሕክምና ግብዓቶች የሚያዙበትና ከኤፒኤስኤስም ጋር ውል የሚፈርሙበት ፕላትፎርም ወይም ዌብሳይት ነው። ይህንንም ለመጠቀም በመጀመሪያ ወደ ፎርላብ ገጽ እንገባለን። ከዛም ከዚህ በፊት ሬጂስተር ስናደርግ የተጠቀምንበትን ኢሜይል እና ፓስወርድ እናስገባለን። ሎጊን በማለት ወደ ውስጥ እንገባለን። ከተዘረዘሩት ዝርዝሮች ውስጥም CDSS አግሪመንት የሚለውን እንመርጣለን። የገባነው በህብ ሌቭል ስለሆነ እኛን የሚወክለንን ህብ እንመርጣለን። ለምሳሌ አዲስ አበባ 2። ከዛ ሪጅኑን እንመርጣለን። ዞን፣ ወረዳውን እንመርጣለን። ከዛ የምንፈልገውን ፋሲሊቲ እናስገባለን። ከዛ የፋሲሊቲውን መረጃ እናገኛለን። በዚህም ስር 4 ካታጎሪዎችን እናገኛለን። ይህም ሜዲሲን፣ ሜዲካል ሰፕላይስ፣ ሬጀንት ኤንድ ኬሚካል እና ሜዲካል ዲቫይስ ሩትን ናቸው። በእያንዳንዱ ካታጎሪም ስር የጤና ተቋሙ ኳንቲፋይ ያደረጋቸው የህክምና ግብዓቶች ዝርዝር ይገኝበታል። የመጀመሪያው ሜዲሲን፣ ይህም ክፍል በጤና ተቋሙ ኳንቲፋይ የተደረጉ መድኃኒቶች ዝርዝርን የያዘ ነው። በዚህ መረጃ ስር ፕሮዳክት ኔም፣ ዩኒት፣ ኤስቲሜትድ ፕራይስ፣ ፎርካስትድ ኳንቲቲን፣ ፎርካስትድ ቫልዩን እና አክሽንን ይይዛል። ሌሎቹን ኤዲት ማድረግ የማንችል ሲሆን ፎርካስትድ ኳንቲቲውን ግን በምንፈልገው መጠን በመጨመርና በመቀነስ ለጤና ተቋሙ ፎርካስት ያደረገው ቫልዩ ላይ ማስቀመጥ እንችላለን። ከዛም በዝርዝር ውስጥ ደግሞ የሌሉትን ፕሮዳክቶች አድ ለማድረግ አድ ኒው ፕሮዳክት የሚለውን እንጫናለን። ከዚህ ውስጥም ከተዘረዘሩት ውስጥ ለጤና ተቋሙ የሚያስፈልገውን የህክምና መድኃኒት እናስገባለን። ከዛ ፎርካስትድ ኳንቲቲውን እናስቀምጣለን። ፎርካስትድ ቫልዩ ደግሞ ፎርካስትድ ኳንቲቲ በዩኒት ፕራይስ ተባዝቶ የሚገኘውን ዋጋ አውቶማቲካሊ ራሱ ያስቀምጥልናል። በተመሳሳይ መልኩ ሌላም ፕሮዳክት አድ ለማድረግ አድ ኒው ፕሮዳክት የሚለውን እናስቀምጣለን። ከዛም ከተዘረዘሩት ውስጥ እንመርጣለን ወይም በቀላሉ ለማግኘት ደግሞ ሰርቹን እንጠቀማለን። ከዛ ፎርካስትድ ኳንቲቲውን እናስገባለን። ከዛ ፎርካስትድ ቫልዩን ያመጣልናል። የማንፈልገው ከሆነ ደግሞ ዲሊት በማለት ማጥፋት እንችላለን። ይህንንም ወደ ዝርዝራችን ለማስገባት ሴቭ ኦል ፕሮዳክት የሚለውን እንጫናለን። ይህንንም ከተጫንም በኋላ ያስገባነውን ፕሮዳክት ዝርዝራችን ውስጥ እናገኘዋለን። የማንፈልገውን መድኃኒት ወይም ለጤና ተቋሙ የማያስፈልገውን መድኃኒት ደግሞ ዲሊት በማለት ከዝርዝሩ ማስወጣት እንችላለን። ከስር የምናገኛቸው ደግሞ 3 ነጥቦች አሉ። ይህም ቶታል፣ የመጀመሪያው ቶታል ፎርካስትድ CDSS ኤንድ ነን CDSS ቫልዩ ነው። ይህም በአጠቃላይ በጤና ተቋሙ የተዘረዘሩትን የህክምና ግብዓቶች አጠቃላይ ተመናዊ ዋጋ የያዘ ነው። ቶታል ፋሲሊቲ CDSS ቫልዩ ደግሞ በኮሚትድ ዲማንድ የተጠቃለሉ የህክምና ግብዓቶች ጠቅላላ ግምታዊ ዋጋን የያዘ ነው። ቶታል ሜዲሲን ቫልዩ ደግሞ በፋሲሊቲው የሚያስፈልጉ የህክምና መድኃኒቶችን ዋጋ አጠቃላይ ዋጋ የያዘ ነው። ሜዲካል ሰፕላይስ፣ ሜዲካል ሰፕላዮች ለህክምና የሚያስፈልጉ የህክምና ቁሳቁሶችን ዝርዝር የያዘ ነው። ከላይ ለሜዲሲን ባየነው መሰረት አዲስ ፕሮዳክት ስንፈልግ አድ ኒው ፕሮዳክት በማለት ወደ ዝርዝራችን መጨመር እንችላለን። የማንፈልገውን ፕሮዳክት ደግሞ ዲሊት በማለት ከዝርዝር ውስጥ ማጥፋት እንችላለን። ይህም ቶታል ፎርካስትድ CDSS ነን CDSS ቫልዩን፣ ቶታል ፋሲሊቲ CDSS ቫልዩን ያሳየናል። ከዛም ባለፈ ደግሞ ቶታል ሜዲካል ሰፕላይ ቫልዩን ያሳየናል። ይህም ለአጠቃላይ ለሜዲካል ሰፕላይ የሚያስፈልገውን ወጪ ያመላክተናል። በሶስተኛነት ደግሞ ሬጀንት ኤንድ ኬሚካል ነው። ይህም በጤና ተቋሙ የሚያስፈልጉ ሬጀንቶችንና ኬሚካሎችን የያዘ ነው። አዲስ ፕሮዳክት አድ ለማድረግ አድ ኒው ፕሮዳክት የሚለውን እንጫናለን። የማያስፈልጉንን ደግሞ ለማስወጣት ዲሊት እንጫናለን። ቶታል ሬጀንት ኤንድ ኬሚካል ቫልዩ ደግሞ አጠቃላይ ለሬጀንት እና ለኬሚካል የሚያስፈልገውን ጠቅላላ ተመናዊ ዋጋ ያሳየናል። ለሜዲካል ዲቫይስ ደግሞ የመጨረሻው ሲሆን ይህም እነዚህን ዝርዝሮች የያዘ ሲሆን ልክ ከላይ ለሜዲሲን እንደተመለከትነው አድ ዲሊት በማድረግ ማስተካከል የምንችል ይሆናል። በዚህም ላይ ቫልዩዎቹን
በምንጨምርበት ጊዜ ወይም በምንቀንስበት ጊዜ ወይም አድ ኒው ፕሮዳክት ስናደርግ ከታች የተመለከትናቸውን ሶርስ ዝርዝሮች በጨመርነው ወይም በቀነስነው ያክል እንዲለዋወጡ እናደርጋቸዋለን። ሀብ አሁን በዚህ ሌብል 2 አይነት ኃላፊነት ይኖርበታል። የመጀመሪያው ኮሚት የማድረግ ነው። ይህም ፋሲሊቲዎች በራሳቸው አስገብተው ከጨረሱ በኋላ የሚፈልጉትን አስተካክለው ከጨረሱ በኋላ ሰሚት ይላሉ። ሰሚት ያለውን ደግሞ ሀብ ከተመለከተ በኋላ በበጀታቸው መሰረት ያስተካከሉትን ኮሚት በማለት ከዛ በላይ እንዳያስተካክሉት ወይም ኤዲተብል እንዳይሆን ያደርጋል። ከዛ እነዚህን ዝርዝሮቹን መመልከት ይችላል። ከዛ ኮሚት በማለት ማጠናቀቅ ይችላል። በሁለተኛ ደረጃ ደግሞ ፋሲሊቲዎች አክሰስ ማግኘት የማይችሉ ከሆነ ሀብ በፋሲሊቲዎችን ወክሎ የእነሱን ኤዲት ማድረግ እንዲችል ያደርገዋል። ይህም አድ ፕሮዳክት በማድረግ ድሊት በማድረግ በበጀታቸው መሰረት ያስተካክልላቸዋል። ከዛ የዛን ፋሲሊቲ ሰሚት ብሎ መረጃውን ያስረክባል። ከዛ በኋላ ኮሚት በማለት ከዛ በላይ ኤዲቴብል እንዳይሆን ይዘጋዋል። ይህንንም ካለቀ በኋላ ፕሪንት የሚለውን እንጫናለን። ፕሪንት የሚለውን ስንጫን የፒዲኤፍ ዶክመንት እናገኛለን። ይህም ከኢፒኤስኤስ ጋር የሚገባውን ውል በመጀመሪያ ይይዛል። ከዛም የመድኃኒት ዝርዝሮቹን አጠቃላይ በጤና ተቋሙ የተስማማበትን ዝርዝር ያገኛል። በዚህም መሰረት የጤና ተቋሙ ከኢፒኤስኤስ ጋር ውሉን መፈራረም ያስችለዋል።